ይበላል አይበላም፣ ይጠጣል አይጠጣም፣ ያማልዳል አያማልድም፣ ንጉሥ ነው ባሪያ ነው፣ ሰው ነው ምንድን ነው በማለት ሰዎች ጊዜ ሲያጡ ትጉና ጸልዩን የሚለውን ቃሉን ስተው ከመሰረቱ አጋንንት ይጫወትባቸው ጀመረ ዛር በየምክንያቱ። ታዲያ ይህን ሁሉ ትጉና ጸልዩ አለ እንጂ ተግታችሁ ተኙ፣ ተግታችሁ ተመቀኙ። አንዱ አሳዶ ይብላው ያስበላው፣ ሰላቢ ይሁን ገንዘቡን ባጋንንት ጫን፣ በአህያ ጋልበህ ገንዘብ ሰብስብ ምናምን ነገር አላለም እኮ ጌታ። ትጉና ጸልዩ። ወንድምህን እንደራስህ ውደድ፣ ለአሳዳጅህ ጸልይ። አንድ ምዕራፍ ሂድ ቢልህ አንተ 2 ሂድ። እጀ ጠባብህን አንጣ ቢልህ አንተ መጎናጸፊያ ጨምርለት ነው ያለው። ስጥ አለ እንጂ ቀማ አላለም። እኔ እንደወደድኳችሁ እናንተም ተዋደዱ አለ እንጂ እኔን አጋንንት እንደጠላሁት እናንተም ተጠላሉ ወይም እንደጠላችሁኝ እናንተም እንዳላወቃችሁ ብሎ ሌላ ነገር ጨመረ። ብትወዱኝ ትእዛዜን ጠብቁ። 1 እኔ እንደወደድኳችሁ ተዋደዱ። 2 እኔን ያየ አብን አየ። ምን ያላለን አለ? እኛ ነገሩ አልገባ ብሎን ፍርዱ ለኛ ዘገየ እንጂ። ፍቅርን ተጌታ መማር አቅቶን ለምን ክፋት ተሰይጣን እንሸመድዳለን? አስባችሁታል ይሄንን? ማንም ምንም ይበል እውነቱ አንድ ነው። ገድሎ ሳይሆን ሞቶ ነው ያዳነን። ወጥቶ ሳይሆን ወርዶ ነው ዝቅ ብሎ ከኛ በታች እኛን ከፍ ያደረገን። እና ከዚህ ጌታ ፍቅር መማር እንዴት አቃተን? ካወረደን ከጣለን ከከሰሰን ሰይጣን ክፋት ከመማር ፍቅር እውነትና ሕይወት ከእግዚአብሔር መማር አይሻልም ትላላችሁ ነው ወይስ እንዴት ነው ነገሩ? ጉድ እኮ ነው። አጋንንትን አውጡ ተብለን አጋንንትን ስናስገባ፣ የበደሏችሁን ይቅር በሉ ተብለን አባታችን ሆይ እንድንል ቢነገረን ያልበደለንን ጭምር በድለን እኛ እንደገና ይቅር በግርማ ሞገስ ስንገተር ከየት ወገን ነን? አስባችሁታል ይህን? እውነት ለመናገር እውነት ነገሩ ምንድን ነው? እውነትስ ማለት ምንድን ነው? እውነት ዘንድ እንዴት እንደርሳለን ያለው ሶቅራጥስ